የጤና መረጃ ይዤላችሁ መጥቻለሁ። በዛሬው ዝግጅቴ የጤና መረጃዬ ውሃን በሚመለከት ነው። ውሃ ለሰውነታችን እጅግ በጣም ጠቃሚና አስፈላጊ እንደሆነ እናውቃለን። ነገር ግን ስንቶቻችንን ትክክለኛውን መንገድ የምንጠቀመው የሚለውን ዛሬ የምንመለከት ነው የሚሆነው። አብራችሁን ቆዩ። በቀን ውስጥ መጠጣት ያለብን ውሃ እንደየእድሜያችንና እንዳለንበት የጤና ሁኔታ ይወሰናል። ነገር ግን ለአዋቂ በቀን ውስጥ 2 ሊትርና ከዛ በላይ እንዲጠጡ ይመከራል። ከውሃ የምናገኛቸው ጥቅሞችን ለማግኘት እነዚህን ስህተቶች በማወቅ መጠንቀቅ ይኖርብናል። ውሃ እንመገብ ስንልና እየተመገብን መጠጣት ይህ የአፈጫጨት ሂደት እንዲስተጓጎል ያደርጋል። ቀዝቃዛ ውሃ መጠጣት ብዙ የጤና ችግሮችን ከማስከተሉም ሌላ ከውሃ የምናገኛቸውን ጥቅሞች እንዳናገኝ ያግደናል። ለምሳሌ ምግብ እንዳይፈጭ ያደርጋል፣ የሆድ ድርቀትን ያስከትላል፣ የልብ ምት እንዲቀንስ ያደርጋል። እየሮጥን ወይም ቆመን መጠጣት ይህ የጠማንን ያክል እንዳንረካ፣ ምግብ ቶሎ እንዳይፈጭ፣ መዘዋወር ያለበትን ያህል እንዳይዘዋወርና የመገጣጠሚያ ፈሳሽ እንዲያንስ ያደርጋል። ምክንያቱም ውሃ በእንደዚህ አይነት ሁኔታ ስንጠጣ ወደ መገጣጠሚያ አካባቢ መድረስ ያለበት ፈሳሽ እንዳይደርስ ያደርገዋል ማለት ነው። ውሃ በፍጥነት መጠጣት። ውሃ በፍጥነት በምንጠጣበት ጊዜ ሰውነታችን በአንድ ጊዜ መቀበል የማይችለውን ፍጥነት ስለምንሰጠው ኩላሊታችን ትርፍ ነው ብሎ እንዲያስብና በሽንት መልክ ቶሎ ቶሎ እንዲወገድ እናደርገዋለን። ስለዚህ ጎንጨት እያደረግን በቀን ውስጥ እንድንጠጣ ይመከራል ማለት ነው። ከውሃ ጋር በተያያዘ ደግሞ ምን ያህል ውሃ መጠጣት አለብን የሚለውን የተለያዩ የዘርፉ ባለሙያዎችና ተመራማሪዎች የሰጡት ምላሽ አለ። እሱን እንደሚከተለው ወደ እናንተ አደርሳለሁ። ድክምክም ሲሉት አሊያም ደግሞ ድርቅ ያለ ከሆነ ይፈወሱ ዘንድ አብዝተው ውሃ እንዲጠጡ ተመክረው ይሆናል። ይህ ለ10 ዓመታት ሲዘወተር የነበረ አካሄድ ዘመኑ ያልፍበት አልቀረም። ሳይንሳዊ መነሻ ላይኖረውም ይችላል ተብሏል። በ19ኛው ክፍለ ዘመን መጀመሪያ አካባቢ ሰዎች ለማግኘት ውድ የነበረውን ውሃ ለመጠጣት ሲሉ ከሞት አፋፍ ይደርሱ ነበር። የተወሰኑ በሀብት የደረጁ ሰዎች ብቻ ጥማቸውን በውሃም ይቆርጡ ነበር። ነገር ግን አሁን ነገሮች ሁሉ ተቀያይረዋል። በመላው ዓለም የሚገኙ አዋቂዎች የሚጠጡት የውሃ መጠንም ጨምሯል። በአሜሪካ የታሸገ ውሃ ከጣፋጭ መጠጦች በላይ እየተቸበቸበ ይገኛል። በሀገራችንም ብዙ አይነት የታሸጉ ውሃዎች ወደ ገበያ እየወጡ ይገኛሉ። ለዚህም ደግሞ ምክንያቱ በየቀኑ 1 ሊትር ውሃ የምንጠጣ ከሆነ የመልካም ጤንነት ሚስጥር ነው። ብዙ ጉልበትና ጥሩ ቆዳ እንዲኖረንም ያደርጋል፣ ክብደት ይቀንሳል፣ ካንሰርንም ያጠፋል የሚል ወሬ ስንሰማ ኖረናል እስከ ዛሬ። በደንብ ያልተረጋገጠው ሕግ ውሃ ከአልኮል መጠጦች በተጨማሪ 240 ሚሊ ሊትር በሚይዝ ብርጭቆ በቀን 8 ጊዜ ውሃ እንድንጠጣም ይመከራል። አጠቃላይ ድምሩ በቀን 2 ሊትር አካባቢ ነው። ይህ ልማድ ሳይንሳዊ ግኝቶች ላይ የተመሰረተ አይደለም። ታዲያ ይህ አስተሳሰብ ከየት መጣ? ጥቂት የማይባሉ 10 ዓመታት በፊት የተዘጋጁ 2 መመሪያዎችን በተሳሳተ ከመተርጎም የተነሳም ይመስላል። በአሜሪካ የምግብና የአመጋገብ ስርዓት ቦርድና ብሔራዊ የጥናት ካውንስል እንዳሳሰበው አዋቂዎች ለእያንዳንዱ በምግብ ውስጥ ለሚገኘው ካሎሪ 1 ሚሊ ሊትር ውሃ በመውሰድ ወይም ደግሞ መውሰድ እንዳለባቸው ይመክራል። አዋቂ ሴቶች ለ2000 ያክል ካሎሪ 2 ሊትር፣ ወንዶች ደግሞ ለ2500 ካሎሪ 2 ከግማሽ ሊትር ፈሳሽ እንዲወስዱም ይመከራል። ይህ ማለት ግን ውሃ ብቻ ሳይሆን እስከ 98 በመቶ ውሃ ያላቸው ፍራፍሬና አትክልትንም ያጠቃልላል። በ1974 የተዘጋጀው የአመጋገብ ስርዓት ለጥሩ ጤና ለሚለው ታዋቂ መጽሐፍ ውስጥ የአመጋገብ ስርዓት ባለሙያዎች የተሳተፉበት መጽሐፍ በዚሁ መጽሐፍ ውስጥ ማለት ነው አንድ አዋቂ በቀን ከ6 እስከ 8 ብርጭቆ ውሃ መጠጣት አለበት ሲሉ ምክረ ሀሳባቸውን አስቀምጠዋል። ነገር ግን እነሱ የጻፉት ፍራፍሬና አትክልትን እንዲሁም ለስላሳ መጠጥና ቢራንም ቢሆን ይጨምራል ብለው ነው። በእርግጥ ውሃ ጠቃሚ የሰውነታችን 2/3 ክብደትንም ይይዛል። ሰውነታችን ውስጥ ያሉ ንጥረ ነገሮችና አስፈላጊ ቆሻሻዎችን ያጓጉዛል። የሰውነታችን ሙቀትንም ይቆጣጠርልናል። ሰውነታችን እንዲለሰልስና መገጣጠሚያዎችን ላይ የሚፈጠረው መጎርበጥ እንዲቀንስ ያደርጋል። ሰውነታችን ውስጥ የሚካሄድ የኬሚካል ውህደትንም ያግዛል። ሰዎች ተፈጥሯዊ እንቅስቃሴዎችን ሲያደርጉ በላብ በሽንትና በትንፋሽ በኩል ሰውነታቸው ውስጥ ያለውን ውሃ እየቀነሰ ይሄዳል። በሰውነታችን ውስጥ በቂ የውሃ ክምችት እንዳለ ማረጋገጥ ድርቀትን ለመከላከል ወሳኝ ነገር ነው። ከ1 እስከ 2 በመቶ የሰውነታችንን የውሃ መጠን ስናጣ ድርቀት እንደሚያጋጥመንም ይታወቃል። የድርቀት ምልክቶችን ማወቁ ደግሞ ቀላል ነው። ሰውነታችን እንደገና ፈሳሽ እስከሚያገኝ ድረስ ድርቀቱ እየተባባሰም ሊሄድ ይችላል። ይህ በአብዛኛው የተለመደ ነገር ባይሆንም
ድርቀት ለሞት እስከ ማብቃትም ሊደርስ ይችላል። አንድ ጤናማ ሰው ጭንቅላት በራሱ የውሃ እጥረትን አነፍንፎ መለየት ይችላል። ጥምን በማነሳሳት ውሃ እንድንጠጣ ያደርገናል። ሆርሞኖች በማመንጨትም ኩላሊታችን ሽንታችንን በማወፈር ውሃ እንዲቆጠብ ወይም ደግሞ እየቆጠበ እንዳለ ምልክት ይሰጠናል ማለት ነው። ሰውነታችንን የምናስተውል ከሆነ መቼ እንደሚጠማን ይነግረናል ይላሉ ባለሙያዎች። ብዙ ውሃ መጠጣት ጠቃሚ ነው። አንዳንድ ሰዎች ብዙ ውሃ ስንጠጣ እወፍራለሁ፣ ሰውነቴ ይጨምራል ይላሉ። ይህ ሀሳብ ወይ ደግሞ ይህ ምክር ደግሞ ለእንደዚህ አይነት ሰዎች ስለሚሆን ይከታተሉ። ሰውነታችን ከሚያስፈልገው የውሃ መጠን በላይ መጠጣት ድርቀትን ለመከላከል ባለፈ ሊሰጠው ስለሚችለው ጥቅም በአስተማማኝ መልኩ የተገኘ መረጃ እስካሁን የለም። አንዳንድ ጥናቶች እንደሚጠቁሙት ተገቢውን የውሃ መጠን መጠጣት ክብደትን ለመቆጣጠር ይረዳል ይላሉ። ሌሎች የተመራማሪዎች ቡድን ደግሞ ክብደት መቀነስ የሚፈልጉ ሰዎች በሁለት ምድብ አድርገው ሙከራ ሰርተው ነበር። አንደኛው ምድብ ላይ የሚገኙ ሰዎች ጤናማ የሆኑ ምግቦችን ብቻ እንዲበሉ ተደረገ። በሁለተኛው ምድብ የሚገኙ ደግሞ ከጤናማው ምግብ በተጨማሪ ግማሽ ሊትር ውሃ ከምግብ በፊት እንዲጠጡ ተደርገዋል። በዚህ ሁኔታ በጥናቱ መጨረሻ ላይ በተሰበሰበው መረጃ መሰረት ደግሞ ግማሽ ሊትር ውሃ ከምግብ በፊት የሚጠጡ ሰዎች ካልጠጡት በተሻለ ክብደት ቀንሰዋል። ይህም የሆነበት ምክንያት ሰውነታችን በጣፋጭ ነገሮች ፈንታ ውሃውን እንደ ኃይል ምንጭነት በመጠቀሙ እንደሆነ ባለሙያዎቹም ገልጸዋል። ክቡራን አድማጮቼ ለዛሬ ያልኳችሁ የጤና መረጃ ይሄንን ይመስል ነበር። ስላዳመጣችሁኝ ከልብ አድርጌ አመሰግናለሁ። በሌላ መረጃ እስክንገናኝ ሰላም በያላችሁበት። ቻናላችንን ሰብስክራይብ ማድረጉን አይርሱ።